እሺ ስሜ አርቲስት አቡነ አበጀ እባላለሁ። በሙያ 43 ዓመት ሰርቻለሁ። ግሽ አባይ ያው በልጅነቴ እ፣ ዘፈን ወድ ነበር። ያው በዛ ስዘፍን በየእንትኑ ሰርግም ይሁን ምንም ያው አገሩ የዘፋኝ ሀገር ስለሆነ ዚግም ነው የኖርኩት እና በዚያ እንትን ብለው መረጡኝ ማለት ነው። እዚህ ቻግኒ መጥቼ ተወዳድሬ አለፍኩ። በቡድን ቢያንስ ወደ 34 35 አካባቢ ሰርቻለሁ። ግን ከነዚያ ሁሉ ደግሞ ወደ ሶስት ሶስት ይሁን አራት ከአዊ ባህል ቡድን ጋር ሰርቻለሁ። የቀሩትን ደግሞ አባይ አባይ ስለ አባይ ግድብ በአማርኛም በአገውኛም ሰርቻለሁ። እንደገና ደግሞ እሰይኔ ሰርቻለሁ። ያው በቪዲዮ ስላለ ማለት ነው። እኔ በስራዬ የተከፈለኝ ነገር የለም። ያው በቡድን ያው ደሞዜ ስለሆነ ግዴታዬ ነው። በደሞዜ እሰራለሁ። እዚህ ባህል ቡድን መጥቼ ግን ያው እኔ በገንዘብ ስለማረዳ በእውቅናዬ በእውቀቴ ልርዳቸው ብዬ እንትን ሰርቻለሁ። ያው እኔ አንዴ 2000 ብር ሰጠውኛል፣ አንዴ 3000 ብር ሰጠውኛል። ከዚያ ውጪ አበል ምናምን አዲስ አበባ ስንሄድ ያልጋ የምግብ ከፍለውኛል። ያንንም እነሱ ናቸው የሚከፍሉት። ግን ያንን እንትን ያልኩኝ እዚህ መጥቼ ነው። አንዴ 2000 ብር አንዴ 3000 ብር በቃ ከዚያ ውጭ አላውቅም። እውቅናዬ ባህልና ቱሪዝም ፌዴራል ባህልና ቱሪዝም እንደገና ደግሞ የባህር ዳር ባህል ቱሪዝም በኢትዮጵያ ደረጃ ምስክር ወረቀት ተሸልሜያለሁ። ዋንጫ ተሸልሜያለሁ። ካባ 50,000 ብር ሙሉ ልብስ ተሸልሜያለሁ። ዶክተር አብይ እንደዚህ ከባህር ዳር ከጎጃም መርጣችሁ ላኩ ተብሎ 40 ምናምን ሰው 45 ሰው ተመረጠ። ሙሉ ዓለም ባህል ማዕከል ነው መዝግቦ የላከው። ከነዚያ ከ45ቱ ሰዎች እኔና ወይኒቱ ነው ያለ። እኔና ወይኒቱ አልፈን አዲስ አበባ ሄድና እዚያ በእጄ ሜዳሊያ ተሸልሜ መጥቻለሁ። ከዚያ እንደገና ደግሞ አሁን በቅርብ ጊዜ አቶ አረጋ ካሳ አሜሪካ ሆኖ የክብር ካባ ልብሶኛል፣ ሸልሞኛል ማለት ነው። ከዚያ ውጪ ማውቀው ነገር የለኝም። ስራ ላይ ነኝ፣ እየሰራሁ ነው። የራሴ ቢሮ መስሪያ ቤት ያለኝ እዚያ እየሰራሁ ነው። አሁን ደግሞ ለወደፊቱ ብዙ ስራዎችን እያዘጋጀሁ ነው ልሰራ። ከሙዚቃ የሚሰራልኝ ልጅ ጋርም እየተነጋገርን ነው። አሁን እንግዲህ እንደጨረስኩኝ መስራት የምፈልገው ከሱ ጋር ስለሆነ መስራት ያው ዝግጁ ሆኜ ተነስቻለሁ ማለት ነው። ስራዎችን ለመስራት በእውነቱ በቃ ምንም 10 ጊዜ ባወራውም ተግባራዊ ስለማይሆን የራሱን ብሔር ራሱ ካልረዳና ካልደገፈ በጣም እንትን ነው። ከዚህ በፊትም ብዙ እንትኖችን ጠይቄያለሁ፣ ስፖንሰሮችን፣ ግን አንድ ተግባር የሆነ ነገር የለም። አሁንም ቢሆን እኛ ሳንለምን በቃ ለማኝ መሆን የለብንም። እስቲ ባካችሁ ብለን በየደጃፉ መዞርም የለብንም። ግን ባለሀብቶቹ አንደኛ እኛ እውቅና እንሰጣለን ለነሱ ማለት ነው። ለነሱ እውቅና እንሰጣለን። እከሌ እንደዚህ እንደዚህ አድርጎልናል፣ በቃ ይሄን አሰርቶልናል፣ ይሄን ከፍሎልኛል፣ በጣም አመሰግናለሁ ብዬ ስሙን ጠርቼ ቢፈልግም የራሱን ድርጅት አስተዋውቄ እውቅና እንዲያገኝ አደርጋለሁ። እና የራሳችን ባህል የራሳችን ቋንቋ ሆኖ የራሳችን ሰው ካልደገፈንና ካልረዳን እንዴት ነው
እኔ አሁን ምሳሌ አድርጌ የምወስደው አሜሪካ ያለው አቶ አረጋ ካሳ አያውቀኝ አላውቀውም። ያየኝ በቴሌቪዥን ነው። የኔን ስልክ አፈላልጎ ነው ደውሎ የጠየቀኝን ጥያቄ መለስኩለት። በአመቱ የክብር ካባ ለበሰኝ። ግን እኔ ይሄን ህዝብ የክብር ካባ ልብሰኝ ብዬ አይደለም ይሄን ያነሳሁት። እኔ እግዚአብሔር ካባ ልብሶኛል፣ እውቅና ሰጥቶኛል። ስራዬ ትልቅ ሙያዬ ነው። አሁንም ቢሆን እኛ ሳንጠይቅ መደገፍ የሚችሉ ሰዎች ብዙ አሉ። ምንድነው ችግራቸው ብለው መጠየቅ የሚችሉ ሰዎች አሉ። አሁንም እኔ የምፈልገው አሁን የጀመርኩትን ስራ ሰርቼ እንድጨርስ ድጋፍ ያድርጉኝ። እኔ ከ43 ዓመት በላይ ይሄው ሰርቻለሁ። ያንን የሰራሁ የማንን ነው? ያው የኔ ህዝብ ነው። መጀመሪያ ግንባር ቀደም ሁኜ የኛ ህዝብ አዝማሪ ይቺ በየቤቱ መዘፈን እየተባልኩኝ እየተሰደብኩኝ ቤተሰቦቼ እየተሰደቡ ለዚህ ደረጃ በቃሁኝ። ከኔ ቀጥሎ ማን መጣ? አስማማው በለው መጣ። እያለ እስከዚህ ካሁኑ እውቅና አግኝቶ ህዝቡ እንደዚህ ታሪክ ያለ ስራ እስከሚሰራ ድረስ ያደረስን እኛ ነን። ስለዚህ እኛ ግዴታ መደገፍ አለብን። ይደግፉን። በቃ ምንድነው 50 ሺህ ብር ቢያወጣ አንድ ሰው ምንድነው ችግሩ? እኔ ያለሁኝ ብሎ ምንድን ያስፈልጋል ብሎ ቢሰጠን እኮ ችግር የለውም። እኔ አሁንም ቢሆን የራሱን ድርጅት አስተዋውቅለታለሁ። ምንም ይሁን ምንም የራሱን ስሙንም ምኑንም በቪዲዮ የተደገፈ በቴሌቪዥን የተደገፈ ስራ የራሳቸውን መጥቼ ከባህር ዳር መጥቼ እዚህ አስተዋውቅላቸዋለሁ። አሁን ነገ ከነገ ወዲያ በዚህ በቪዲዮ በተቀረጸው ሊሰሙ ይችላሉ። እና እኔ ደግሞ ጉልበቴንም ልጅነቴንም የጨረሱት በዚህ ስራ ላይ። ስለዚህ ግዴታ ባይሆንም ይደግፉን። ለማኝ ናቸው መባል የለብንም። ወደን እኮ አይደለም እኛ ገንዘብ ስለሌለን እኮ ነው የምንጠይቀው እንጂ ገንዘብ ቢኖር እኮ እንደ ማንኛውም አርቲስት እኛም ራሳችንን ችለን ሰርተን እንለቃለን። ግን የዚያ አቅም ስለሌለን እና እርስ በርሳችን ተዋደን ቢደግፉን ጥሩ ነው ብዬ አስባለሁ። እኔ ማስተላለፍ የምፈልገው ባህላችንን ጠብቀን የምንሰራ ሰዎች ክብር ይሰጠን። አንድ በሁለተኛ ደረጃ ደግሞ ያው የተናገርኩትን ሰምተዋል። ይሄን እኔ ውስጤ እንትን ስላለ ነው ይሄን ሁሉ የምናገረው እና የሚያስቡልንም ሰዎች አሉ። እንደውም አሁን ለኛ አቅም ያላቸው ሳይሆን አቅም የሌላቸው አቅም ካላቸው በታች ያሉ ሰዎች በጣም ይረዱናል። በምን እኔ ምሳሌ አድርጌ ልውሰደው። ካጉ በነፃ ነው የሰራል። ካጉ ገንዘብ ፈላጊ ነው አይደለ? ግን ሙሉውን እንትን የሰራልኝ እሱ ነው። ልክ እንደነሱ ሁሉ ቢረዱን ለኛ ምንም ችግር የለውም እና ለወደፊቱም የኛስ የኛ ነው። ለታዳጊ ልጆች እንደኛ ገና ብዙ ያልሰሩ ልጆች አሉ። እነሱንም መደገፍ አለባቸው። እኛ አሁን ከስር እየተካን የኛ እንትናችን እያለቀ ስለሆነ እኔ አሁን ይሄን አመት ብሰራ በሚቀጥለው አመት ላልሰራ እችላለሁ። ወደ እግዚአብሔር መዞር ነው የምፈልገው። ሁሌ ዘፋኝ ሆኜ አልኖርም። ግን የኛን የሚተኩትን ሰዎች ደግሞ እነሱ ይደግፉ፣ ይርዱ፣ ባህላችንንም በደንብ አድርገው ያስተዋውቁልን። የእነሱ ክብር